እሺ የእንግሊዘኛ ቋንቋ ስንት ሆሄያት አሉት ብለናል? 26 26 እሺ አሁን አንዴ ቆጥረናቸው ወደ ቀጣዩ ትምህርት እንሄዳለን። ይቺ መጨረሻዋ ምንድን ናት? ዜድ ቀጥሎስ? አር አይደለችም። እሺ ይቺስ? ኤክስ ይቺስ? ደብሊው ይቺስ? ቪ እሺ ይቺስ? ዩ ሲ ኤስ አር ዲ ይቺ ማናት? አታውቂያትም? አውቃታለሁ። ኪው ይቺስ? ቪ ቪማ ይቺ ናት። ይቺ ማናት? ፒ ፒ ኦ ኤን ኤም ጎበዝ። ኤል ቲ ኬ እሺ ኬ ጄ አይ ኤች ጂ እሺ ኤፍ ኢ ዲ ኤስ ሲ ቲ ቢ ኤ ጎበዝ። ይቺስ? ዋይ ይቺ አር ይቺ ናት ወይ? ይቺ ዋይ ናት። ጎበዝ። ይሄ ካፒታል ሌተር ነው ስሞል ሌተር? ይሄ ስሞል። ጎበዝ በጣም ጥሩ። ይሄ ካፒታሉ ይሄ ነው። እሺ አሁን ቫውል እና ኮንሶናንት የሚባል ነገር አለ። ቫውል እና ኮንሶናንት ምንድን ነው? አናባቢ፣ ተነባቢና አናባቢ ማለት ነው። አሁን ኮንሶናንትስ ማለት ተነባቢ ማለት ነው። ተነባቢ ሆሄያት። ቫውልስ ማለት ደግሞ አናባቢ ማለት ነው። እዚህ እና ላስቀምጥ እና አሁን በእነዚህ ከእንግሊዘኛ አልፋቤት ከ26ቱ 20ዎቹ ተነባቢ ይባላሉ። ብዙዎቹ እነዚህ 20 ዜድ ከቢ እስከ ዜድ ያሉት 20ዎቹ ተነባቢ ይባላሉ። እነ ኤ አይ ኦ ዩ እነዚህ ሳይቆጠሩ ማለት ነው። እነዚህ ሳይቆጠሩ 20ዎቹ ተነባቢ ሆሄያት ወይም ኮንሶናንትስ ይባላሉ። ኮንሶናንት ሌተርስ ይባላሉ። ከዛ ደግሞ እነዚህ 5ቱ ደግሞ አናባቢ ይባላሉ። ኤ ኢ አይ ኦ ዩ አናባቢ ይባላሉ። ዋይ ደግሞ ዋይ ደግሞ ተነባቢም ናት አናባቢም ናት፣ ሁለቱንም ናት። ስለዚህ ሶስት ይከፈላሉ ያ እንግሊዘኛ ሆሄያት ማለት ነው። 26 ሆሄያት አሉ። 20ዎቹ ተነባቢ ብቻ ናቸው። 5ቱ ደግሞ አናባቢ ብቻ ናቸው። አንዷ ደግሞ ተነባቢም አናባቢም ወይም አናባቢም ተነባቢም ናት ማለት ነው። እና ተነባቢ የሚባሉት እነዚህ ቢ ሲ ዲ ኤፍ የሚባሉት ከከንፈር ከላንቃችን የሚወጡ ናቸው። የእነዚህ ደግሞ አናባቢ የሚባሉ ከጉሮሮ የሚወጡ ናቸው። የአ ድምፅ ነው ያላቸው። ኤ ኢ አይ ኦ ዩ ይሄ ኦ ነው። እንደ ኦ ነው የምናነበው ግን ዩ ነው የምንለው። የኡ ድምፅ ነው ያለው። እነዚህ ከጉሮሮ ነው የሚወጡት ታየሽ። እና አፋችንን ደግሞ መክፈት አለብን እነሱን ለማውጣት። አ ኢ አይ ኦ
ኡ። እነዚህኛው ግን በከንፈር በላንቃ በምላስ ንክኪ ምናምን ነው የሚወጡት። ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ ኪው አር ኤስ ቲ ቪ ደብሊው ኤክስ ዜድ። እንቅስቃሴ ይፈልጋሉ። እነዚህ የአፋችንን እንቅስቃሴ ይፈልጋሉ። እነዚህ ግን ቀጥታ ከጉሮሮ ነው የሚወጡት። አፋችን ክፍት ይሆናል እና ከንፈራችን ምንም ስራ አይሰራም እነዚህን ስናወጣ ማለት ነው። በቀላሉ በድምፁ ብቻ መለየት ትችላለሽ። እነዚህ ሆሄያት የሚወጡበትን የአፋችን ክፍል በማስተዋል ብቻ ተነባቢና አናባቢዎቹን መለየት ትችላለሽ ማለት ነው። ይቺ ዋይ ናት። ዋይ ደግሞ ሁለት ስራ ነው ያላት፣ አናባቢም ተነባቢም ናት ማለት ነው። አሁን ገብቶሻል ያልኩሽ? አዎ፣ ይሄኛው ብዙ አናባቢ ነው፣ ይሄኛው ደግሞ ተነባቢ ነው። ብዙ ተነባቢ ነው። ብዙ አብዛኛው ሀያው ተነባቢ ነው። አዎ፣ ሀያው ተነባቢ ነው። ስንቱ? አምስቱ አናባቢ ናቸው። አንዷ ደግሞ ተነባቢም አናባቢም ወይም አናባቢም ተነባቢም ናት። ለምሳሌ የአማርኛ ተነባቢ ሆሄያት ምን ምን ናቸው ታውቂያቸዋለሽ? ሟ፣ ሯ፣ ሿ ምናምን ናቸው። እነሱ ተነባቢና አናባቢ ድብልቅ ናቸው። የአማርኛ አሁን ለምሳሌ ሁሉንም ልጻፍልሽና አሳይሽ። ቆይ ሀ በሀ ሆ ሄ ሃ ሄ ሄ ሆ ከዛ ኋ አለ። አሁን ተነባቢ የምንለው ስድስተኛ ላይ ያለችዋን የአማርኛ ተነባቢ ህ ል ም ስ ር ሽ ቅ ብ ት ች የምንላቸው አምስተኛው ረድፍ ላይ ያሉትን ነው በአማርኛ ተነባቢ የምንላቸው። ሌሎቹ ቅልቅል ናቸው፣ ከዚህ የተዳቀሉ ናቸው ሰባቱ። እነዚህ ሰባቱ አናባቢ እና ተነባቢ ተደምረው የተፈጠሩ ናቸው። ለምሳሌ አሁን መጀመሪያ ላሳይሽ፣ ቆይ ሀሳቡ እንዲገባሽ። መጀመሪያ እነዚህን ለመጻፍ እነዚህን ሰባቱንም ለመጻፍ 1 2 3 4 5 6 7 መጀመሪያ ምን ያስፈልገናል? ዋናው ይሄ ያስፈልገናል። ለምሳሌ ኤች ስጫን እዚህ ኮምፒውተሬ ላይ አሁን ኤች ስጫን ወደ ቋንቋውን ወደ አማርኛ ከቀየርኩ በኋላ የመጻፊያዬን ኤች ስጫን ማንን ሰጠኝ? ህ ሰጠኝ አይደል? ህ ሰጠኝ። ከዛ ሃን ለመጻፍ ኢን ነካለሁ። ኢ ማለት እቺ አናባቢ ናት። ኢ ስነካ ወደ ሀ ቀየረችው። ህን ወደ ሀ ቀየረችው። ስለዚህ መሰረታችን ለሁሉም መሰረታችን ማናት? ህ ናት። እቺ ተነባቢዋ ዋናው መሰረት እሷ ናት። አሁንም ሁን መጻፍ ብፈልግ መጀመሪያ ህን እጽፋለሁኝ። ኮምፒውተር ላይ ነው። በእጃችን ከሆነ ግን ቀጥታ የሚያስፈልገውን ቅርጽ እንሰጠዋለን በቀጥታ። ኮምፒውተር ላይ ስንጽፍ ግን መጀመሪያ ዋናውን ተነባቢውን እንጽፋለን። ከዛ አናባቢውን ነው የምንጨምረው። አናባቢው ነው ቅርጽ የሚሰጥልን እንደፈለግን የሚያደርገው። ሁሉንም ግን መጻፍ ስንፈልግ መጀመሪያ ዋናውን እየጻፍን ነው ማለት ነው። ሄ ሃ ሄ መጻፍ ከፈለኩ ሁለት አናባቢ ጫናለሁ። ከሄ በኋላ ከህ በኋላ አይ ኢ ሄ ይሰጠኛል። ከዛ ህ ብቻ መጻፍ ስፈልግ ይችኑ ህም ብቻ እንደተለመደው ጽፋለሁ፣ እሱን ይሰጠኛል። ምንም አይነት አናባቢ ቫውል ሌተር አልጫንም። አሁን ቫውል ሌተር ከተጫንኩ ቅርጿን ሊቀይርብኝ ነው ማለት ነው። አሁን አልፋለሁ። ሆን ለመጻፍ ህንና ኦ ሆ፣ ኋን ለመጻፍ ህ ሁ፣ ከዛ አ ኋ እያለ ይሄዳል እና በአማርኛ ኮንሶናንት ሌተር የምንላቸው ወይ ተነባቢ የምንላቸው ህ ል ን ስ ር ሺ ቅ ብ ት ወዘተ እነዚህ ምን ይባላሉ? ተነባቢ መሰረቶች ናቸው። እነዚህ ስድስተኛው ረድፍ ላይ ያሉት
ተነባቢ ይባላሉ ማለት ነው። ስድስተኛ ረድፍ ላይ ስል ለምሳሌ ላሳየሽ ምን ማለት ነው። ለን ልጻፍና የለም መሰረት ሙሉ ለሉ ሌላ ሌ ል ሎ ሏ። አሁን ለምሳሌ ይሄ ስድስተኛ ሌተር ኮንሶናንት ወይም አናባቢ ተነባቢ ናት እንዳለ ለሁሉም ማለት ነው። ሄል ምስር ሽቅብትች እስከ መጨረሻ ድረስ ያሉት ተነባቢ ይባላሉ። ሌሎቹ ወደ ግራም ወደ ቀኝም ያሉት ግን ተነባቢና አናባቢ ተደምረው የሰጡን ውጤቶች ናቸው ማለት ነው። ስለዚህ ይህን ይመስላል። ኮንሶናንት የምንለው ድምጾች ናቸው፣ ድምጽ ናቸው። ያለ ከጉሮሮ የማይወጡ በከንፈርና በከንፈር ንክኪ በምላስና በላንቃ ንክኪ የሚፈጠሩ እነዚህ ኮንሶናንት ወይም ተነባቢ ይባላሉ። እዚህ ጋር ተነባቢ ሆሄያት፣ እነዚህ አናባቢ ይባላሉ ማለት ነው። ከዛ ያላቸውን ጥቅም እንመልከት። አሁን ለምሳሌ የኮንሶናንትና ቫውል ጥቅም። ኮንሶናንት እነዚህ ተነባቢዎቹ ያለ ቫውልስ ያለ አናባቢ ምንም ናቸው፣ ምንም ጥቅም የላቸውም ማለት ነው። ኮንሶናንቶች ብቻቸውን ድምጽ ወይም ጩኸት ድምጽ ልናገኝ እንችላለን ከኮንሶናንት፣ ግን ትርጉም ያለው ቃል ሊፈጥሩ አይችሉም ያለ ቫውል ካልተጨመረባቸው ማለት ነው። ለምሳሌ እነዚህን እስኪ አንብቢ፣ እስኪ ይሄንን አንብቢ። ንብቦች የላቸውም፣ አይነበቡም። አሁን እነዚህ ላይ አናባቢ ስንጨምርባቸው እንዴት ትርጉም እንደሚሰጡ እንመልከት። ምን ይላሉ? ይሄ ምን ይላል? ይሄ አናባቢዎች የት ሄዱ? አዎ እንደዛ ማለት ነው። ያለ አናባቢ ምንም ቃላት መፍጠር አንችልም ማለት ነው። አሁን ያለ አናባቢዎች እንግባባ ብንል በጣም አዳጋች ነው የሚሆነው። ሄድ፣ አሁን ሄድ ማለት ነው። ሄድ ማለት ግን ሌላ ትርጉምን ይያዝ ብንል በጣም ነው የሚከብደን ማለት። አሁን በዚህ በጽሁፍ ለመግባባት ለእያንዳንዱ የየራሱን አናባቢ ካላደረግንለት በጣም ችግር ነው የሚሆነው። ለምሳሌ አናባቢዎች የት ሄዱ ማለት ነው እዚህ ላይ የፈለግነው አይደል? ለምሳሌ ሄደ ማለት ብንፈልግ ሄደም ለማለት ሄዳል፣ ሄዱም ለማለት ሄዳል። ስለዚህ የትኛው ነው ብለን በጣም ግራ እንጋባለን ለማንበብ ማለት ነው። ስለዚህ የአናባቢዎች ጥቅም ይሄ ነው ማለት ነው። በእንግሊዘኛም ለምሳሌ WHR RTH VWLS ብለን ያለ ቫውል እንደዚህ ነው የሚጻፈው። እንደገና ቫውል ስንጠቀም ግን እንደዚህ ኢ ኤ ኦ ወዘተ ስንጠቀም ትርጉም ሰጠን ማለት ነው። ሌላው እነዚህ ቫውል ሌተሮች ደግሞ ተነባቢዎችን እንዴት እንደሚቀያይሯቸው እንዴት እንደፈለጉ እንደሚያደርጓቸው ደግሞ እናያለን። አዛዥ ናዛዥ ናቸው እነዚህ